ቃላችሁ ይሰማል? አዎ ይሰማል። ቆንጆ ከተሰማ እንግዲህ የተወሰኑ ሰዎች አቴንድ እንዲያደርጉ እንፈቅዳለን። በመሀል እንግዲህ አድሚት እያደረግናቸው ያው በጣም ቴንኪው ሁላችሁም ስለተገኛችሁ እና ምናልባት ዛሬ መገናኘት ያሰብነው በዋናነት ምንድን ነው ያው አጀንዳ ብዬ ሼር ያደረኳችሁን ሁላችሁም አይታችኋል ብዬ አስባለሁ። ያው በመሀል ኦቨርኦል ፕሮግረሳችሁን እያየን መሄዱ ቆንጆ ነው የሚሆነው። እንግዲህ ኮርሱ ከተጀመረ ዛሬ አይ ቲንክ ፊፍዝ ዊክ ላይ ነን ያለን፣ አንድ ወር ከምናምን ማለት ነው። ያው እንትኑ ፕሮግረሱ ከሞላ ጎደል ጥሩ ነው። ፈርዘር ዛሬ ዲስከስ የምናደርግባቸው አንዳንድ ጉዳዮች እንዳሉ ሆነው እስካሁን ባለው ሁኔታ ላይክ ሁሉም ባይሆንም ግን እንደው ቢያንስ አቨሬጅ በዚህ ኮሆርት ወደ 20 ትሬኒርስ አሉ። በሱ ውስጥ እንግዲህ እስካሁን ከግማሽ ያክል ምናልባት 10 11 12 ትሬኒ ብቻ ነው አክቲቭሊ ፓርቲሲፔት እያደረገ ያለው። ሌሎች እንግዲህ ይሄ ኮሆርት ምናልባት አዌር እንደምትሆኑት ባለፈውም ዲስከስ እንዳደረግነው አንድ ሰው ከሲቪል ሰርቪስ ዩኒቨርሲቲ ያለን፣ ሌሎቹ የተቀረኑ ግን በመከላከያ ዩኒቨርሲቲ እና አስቶ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ያለን ትሬኒ ነን ማለት ነው። እና በአንጻራዊ አይ ቲንክ አንድ ሰው ከሲቪል ሰርቪስ እንደውም ዘግይቶ ነበር ኢንሮል ያደረገው፣ እሱ ፐርፎርም እያደረገ ነው። መከላከያ ዩኒቨርሲቲ ያለነው ደግሞ ሁላችንም ጥሩ ነው አንጻራዊ ማለት ነው። ግን የተወሰኑ ሰዎች ከአስቱ እንግዲህ ላግ አድርገዋል። የተለያየ ምክንያት ሊኖር ይችላል። ቤዚካሊ ግን ምንድነው ከኢለርኒንግ ኮኦርዲኔተር ከዶክተር መኮንን ጋር አውርተን ነበረ። ያው ኮርሱን በተመለከተ በጣም ውስን ሰው ነው እድሉ የተሰጠው እንደምታውቁትና የመጀመሪያም ነው እንደ ሀገር ያው ኬስኬድ እየተደረገ ያለው እና እንደዚህ አይነት ቻሌንጆች ሊኖሩ ይኖራሉ ይጠበቃልም። ቤዚካሊ ግን እንዴት አኮሞዴት እያደረግነው እንሂድ የሚለውን ነገር ዛሬ እንወያያለን ማለት ነው። ግን በአጭሩ እንግዲህ 5ኛ ዊክ ላይ ደርሰናል። 5ኛ ዊክ ማለት ምናልባት ስክሪንን ሼር ላድርጋችሁና ኮርስ ትራከር ፒዲኤፍ አለ እዛ ኮርስ ሼዱ ላይ፣ እሱን ማየት ሁልጊዜ ጥሩ ነው ብዬ አስባለሁ። ቢኮዝ ያው ኮርስ ካሌንደሩም እዛ የተቀመጠ ለእናንተ አሳይመንታችሁን ትራክ እንድታደርጉ ተብሎ ቤዚካሊ። እና በዚህ መሰረት እንግዲህ አሁን ሶፋር እንግዲህ ሞጁል ዋን ኦቨር ጨርሰናል ማለት ነው። ሞጁል ዋንን
እና እንዳልኳችሁ ቅድም እንግዲህ ከዚህ ኮርት ላይ ካለው ትሬኒስ ሃፍ ኦፍ ኤንድ ቢዮንድ ሃፍ ኦፍ them ላይክ 10-11 የሚሆን ትሬኒ ፐርፎርም አድርጓል ሶፋር። እና ምናልባት አንድ አሳይመንት ባለፈውም አውርተን ነበር። ምናልባት ኔክስት የሚቀጥለው ሳምንት ላይ ዲው ዴት ያለው የግሩፕ አሳይመንት አላችሁ እና እንግዲህ ግሩፑን ባይ ዘ ዌይ ሼር አድርጌያችኋለሁ የምታስታውሱ ከሆነ በዛ ግሩፕ መሰረት እንግዲህ ሰሚት ታደርጋላችሁ ማለት ነው። በአሳይመንቱ ፕሮምፕት መሰረት ምናልባት ስለ አሳይመንቱ ዲስከስ ማድረግ አያስፈልገንም ብዬ አስባለሁ። ካስፈለገ በኋላ ልታነሱት ትችላላችሁ ጥያቄ። እንግዲህ ሞጁል 2 ጀምረናል። ዲዛይኒንግ ኢፌክቲቭ ኢንስትራክሽን። ምናልባት ሞጁል 2 ኮርሱን በደንብ አይታችሁት ከሆነ እንግዲህ አብዛኛው በጣም የኢንስትራክሽናል ዲዛይን ኮርስ ዋናው መሰረቱ ነገር ያለው እዚህ ሞጁል ላይ ነው እና ሌሎች ሞጁሎች አስፈላጊዎች ናቸው አላስፈላጊ ናቸው ያልኳችሁ ሳይሆን ግን የኮርሱ ልብ ያለው እዚህ አካባቢ ነው እና ጊዜያችሁን በደንብ ዴዲኬት አድርጋችሁ እንደገና ሰማው ኤክስቴንሲቭም ነው፣ ላርጅ ነው። አሳይመንቱን በዛ ይላል። የሚወስደውም ሳምንት እንደዚሁ በዛ ያለ ነው። እዛ ላይ እንግዲህ በደንብ ትኩረት ሰጣችሁ እንድትሰሩ ነው ማሳስባችሁ። እንግዲህ ፈርስት ዊክ አሁን ይሄ የሞጁል 2 ከጀመረ 5ኛው ሳምንት ገብተናል። ስለዚህ ኤክስፔክት የሚደረግባችሁ በተለመደው መልክ ማለት ነው እንግዲህ በሙሉ ሞጁል አሳይመንቶች ወይ ዲስከሽን ፎረም ናቸው ወይ ኢንዲቪጁዋል አሳይመንቶች ናቸው። ሶፋር እንዳያችኋቸው ዲስከሽን ፎረም እንግዲህ ኢኒሺያል ፖስት ሐሙስ በተለመደው መሰረት ይጠብቃል። ሞኒተር እያደረኳችሁ ነበር። ከሞላ ጎደል ሰላም ነው፣ ደህና ነው እስካሁን ቅድም ካልኩት መንጠባጠቦች በስተቀር። ኢንዲቪጁዋል አሳይመንትን ጨምራችሁ ደግሞ ዲስከሽን ፎረሙን በቦክሱ ላይ ሰሚት የምታደርጉት እሁድ ይሆናል ማለት ነው እና እንግዲህ በዚህ ሳምንት ኤክስፔክት የምንደረገው ይሄንን እዚህ ጋር የምታያቸውን አሳይመንቶች አሳይመንት ዩኒት 2 ሁለት ኢንዲቪጁዋል አሳይመንቶች ናቸው ያሉት። ዩኒት 2 ፎርቹኔትሊ እንግዲህ ሰፋ ያለ ነው ኮርሱ እንዳልኳችሁ ሞጁል 2። ስለዚህ እነዚህን ኤክስፔክት እናደርጋለን። ባይ ዘ ዌይ ሁሉም አሳይመንቶች ክፍት ናቸውና ባለፈውም እንዳልኳችሁ ኢፍ ዩ አር ኤብል እንግዲህ ጊዜ ካላችሁ ሰልፍ ፔስድ ስለሆነ ኮርሱ ጊዜ ወስዳችሁ ቀደም እያላችሁ ልትሰሩ ትችላላችሁ። ቢኮዝ አንዳንዱ ጥሩ ጊዜ ሊኖር ይችላል። አሁን ምናልባት ኮርስም ስለማንይዝ አብዛኞቻችን ዩኒቨርሲቲም ያው ክላስ ዝግ ስለሆነ እነሱን ጊዜዎች ተጠቅማችሁ ቀደም ብላችሁም ልትሄዱ ትችላላችሁ። ክፍት ነው አሳይመንቱ። ዝግ የሚሆነው መቼ ነው? ዲው ዴቱ ሲያልፍ ነው። ያው እንግዲህ በኋላ ዲስከስ የምናደርገው ነገር ይሆናል ማለት ነው እሱ ቤዚካሊ። ስለዚህ እንግዲህ ኦቨርኦል ፕሮግረሳችሁ ከሞላ ጎደል እንግዲህ ከሰዓት አንጻር ደህና ነው ብዬ ልወስድ እችላለሁ። እንደዛም ነው ብዬ ነው የምወስደው። ምናልባት ይሄ ሞኒተር የምናደርግበት የኢንስትራክተር ፔጅ ነው ይሄ እዚህ ጋር የምታዩት እና በሙሉ እዚህ ጋር የምታያቸው አሳይመንቶች ናቸው እና ምን ያህሉ ሰሚት አድርገዋል፣ ምን ያህሉ ደግሞ ለስታፍ ከሬክሽን። አሁን ይሄ እዚህ ጋር የምታያቸው ቁጥሮች በዚህ ሳምንት ሰሚት የተደረጉት 2 ኢንዲቪጁዋል አሳይመንቶች እና አንዱ ዲስከሽን ፎረም ነው። ኤክሰፕት ጋር ከዚህ በፊት እንትን ያልናቸው እዚህ ጋር ቁጥር ይታያችሁ ከሆነ 13 12 8 6 ምናምን የሚባለው ፈርስት ላይ አሁን ሲጀመር አካባቢ ነው ዲስከሽን ፎረም አሳይመንት ወደ 16 ሰው እንግዲህ 20 ሰው ነው እዚህ ኮርት ላይ ያለው ትሬኒንግ 16 ሰው ፉል ሰሚት አድርጓል። ከዛ በኋላ ግን እንግዲህ ዲው ዴቱን ባለመጠበቅ ምክንያት ይመስለኛል እንግዲህ መንጠባጠቦች አሉ ማለት ነው። ይህንን ማሻሻል ይጠበቅባቸዋል። ምንድነው እንግዲህ ኮርሱ ባይ ኔቸር ጊዜ የሚወስድ ነው እንዳያችሁት፣ ማንበብ ይጠይቃል። ጊዜያችሁንም ደግሞ እንግዲህ አጣባችሁም ቢሆን በጣም ታይም ኢንቴንሲቭ የሆነ ትሬኒንግ ነው። ስለዚህ እንግዲህ ድሮፕ አውት እንዳይኖር የተቻለንን ሁሉ ብናደርግ ጥሩ ነው ብዬ እላለሁኝ። በኋላ ጥያቄና መልስ ሰጣችኋለሁ ጊዜ። ይህንን ብዬ ግን ወደ እንግዲህ ላግ ያደረጉ ኢንሴንስ በጣም የከፋም አለ። ምንም ኮርስ እስካሁን ምንም አሳይመንት ሰሚት የሚያደርጉ አሉ። ምናልባት እዚህ እያየው ነበር ሁላችሁም ያው ኦኬ አድሚት ዮሐንስ የገባ ነው። ሌሎቻችሁም
እንግዲህ የሚመለከታችሁ ከሆነ ከአስቱ ኢለርኒንግ ኮኦርዲኔተር ጋር እየተነጋገርን ምንድን ነው እንግዲህ ኤክስቴንድ ማድረግ የሚቻልበት ዊንዶ አለ አሳይመንት ዲው ዴቶቹን ዊች ኢዝ እንግዲህ ኦሪጂናሊ እንዳያችሁት ሁሉም ዲው ዴት አላቸው አሳይመንቶች ከዛ በኋላ ሲስተሙ ክሎዝ ያደርጋል። ስለዚህ ሴንትራሊ እንደ ሀገር ከትምህርት ሚኒስቴር ኮኦርዲኔት የሚያደርጉ አሉ ይህንን ኬስኬድ የሚደረግ የኢንስትራክሽናል ዲዛይን ኤንለርኒንግ ቴክኖሎጂስ ስልጠናውን። ስለዚህ ከነሱ ጋር በመነጋገር ምናልባት ላግ ያደረጉትን ብቻ ሳይሆን ዲው ዴቱ አልፎባችሁ ምናልባት ሰሚት ያላረጋችሁም ሌሎቻችሁም ማለት ነው እናንተን ጨምሮ እስከ ሞጁል 1 ድረስ ያሉትን ማለት ነው። ሞጁል 1 ማለት እንግዲህ ቅድም አሳይመንት ትራከር ላይ እንዳሳየኋቸው እነዚህ አሳይመንቶች ናቸው። ሞጁል 1 ላይ ያሉ አሳይመንቶችን ዲስከሽን ፎረም አሳይመንት አስበላስ ኢንዲቪጁዋል አሳይመንቶችን በሙሉ ማለት ነው እስከ የሚቀጥለው ሳምንት እንግዲህ የሚቀጥለው ሳምንት ፋይናል ሰሚት የምታደርጉት የሳምንቱ አሳይመንት አለ ቤዚካሊ ግን እስከ ሮብ ድረስ ምክንያቱም ሐሙስ የሳምንቱ ዲስከሽን ፎረም ፖስት የምታደርጉበት ጊዜ ነው። ስለዚህ እስከ ጁላይ 8 ድረስ ማለት ነው እስከዛ ድረስ ክፍት ለማድረግ አስበናል ማለት ነው። ይሄ የሚመለከተው እንግዲህ የትኛውን አሳይመንት ነው? የዚህን ሳምንት አሳይመንት አይጨምርም። ግን ሞጁል 1 ላይ ያሉ አሳይመንቶችን እንደገና ደግሞ ሞጁል 2 ዩኒት 1 ላይ ያሉ አሳይመንቶችን በሙሉ ማለት ነው ከዚህ ሳምንት ውጭ ያሉትን አሳይመንቶች ሳይጨምር ማለት ፊፍዝ ዊክ ላይ ያለውን አሳይመንት ሳይጨምር እስከ ፎርዝ ዊክ ያሉትን አሳይመንቶች በሙሉ እስከ ጁላይ 8 እንግዲህ እስከተለመደው ሰዓት ማለት እስከ ሚድናይት ድረስ ክፍት እናደርገዋለን ማለት ነው። ምናልባት በኋላ አካባቢ ወይም ከነገ ጀምሮ ማለት ነው። ስለዚህ በአሳይመንቱ ፕሮምፕት መሰረት ያው ዲስከሽን ፎረም ላይ ኮመንት የምታደርጉት ሬዞኔት የምታደርጉት እንዳለ ይሆናል እና ቦክሱ ክፍት ይሆናል። ስለዚህ ዲስከሽን ፎረሙንም ሰብሚት ታደርጋላችሁ። እንደገናም ደግሞ ወይ በፒዲኤፍ ወይ በወርድ ዊቼቨር ፎርማት ኢንዲቪጁዋል አሳይመንቶቻችሁንም ሰብሚት እንድታደርጉ እንግዲህ ይህንን ቶለራንስ ምናልባትም ለማንደግመው ሊሆን ይችላል ከዚህ በኋላ ማለት ነው። ያው ስታርታፕ ላይ እንደዚህ አይነት ቻሌንጆች ኤክስፔክትድ ስለሚደረጉ ለዛ ነው እንግዲህ ከጁላይ 8 ድረስ ክፍት ለማድረግ አስበናል። ስለዚህ ሁላችሁም ኮርሱን እንደ አዲስም የገባችሁ ከአስቱ ላስት ዊክም አሁን ዚስ ዊክም የጀመራችሁ አላችሁ እንግዲህ ቢኮዝ ኦፍ መኒ ሪዝንስ ማለት ነው እንዲህ አይነት ነገር እንግዲህ ሊያጋጥም ይችላል በሚል ይህንን ዊንዶው እንትን ብለናል። ስለዚህ ይህንን በመጠቀም እንግዲህ ኢንቴንሲቭ በርደኑ እናንተም ላይ ነው ቤዚካሊ እንግዲህ እስካሁን እየተዘጋጃችሁ ነው ብዬ አስባለሁ። አሳይመንቶቻችሁን ሰርታችኋል፣ እጃችሁ ላይ አለ ብዬ አምናለሁ። እነሱን ሰሚት ማድረግ ይሆናል ስራችሁ የሚሆነው። በተረፈ ግን ሌሎቻችሁም ሰሚት አድርጋችሁ ከዚህ በፊት የነበሩ አሳይመንቶች ግን 1-2 ዲው ዴት አልፎባችሁም ወደኋላ የቀራችሁ ዲስ ኢዝ ዘ ቻንስ ማለት ነው። እሱን ሰሚት እንድታደርጉ ነው የማሳስባችሁ። ምናልባት ሌላ እንግዲህ አሳይመንቶችን ምናልባት የባለፈውን የሞጁል 1ን ጠቅለል አድርገን ሊያልቅ ሲል አካባቢ ሞጁሉ ሊያልቅ ሲል አካባቢ ነው በሙሉ ኮሬክሽን የጀመርነው። ከዚህ ሞጁል በኋላ ግን እንደዛ እናደርግም። ምክንያቱም አንዳንድ ያየኋቸው በጣም ጥቃቅን የሚባሉ ስህተቶችን እርሊ ከሬክት ተደርጎ ቢሆን ኖሮ አይ ቲንክ 2ኛ 3ኛ ተመሳሳይ አይነት ነገር ላይደገም ይችላል ብዬ አምናለሁ። ግን ያም ሆነ ኢንቴንሲቭሊ በደንብ ኮመንት ተደርገው የሚጠቅሙ ፊድባኮች አግኝታችኋል ብዬ አስባለሁ። በጣም የከፋ አይደለም ከአንድ ወይ ከሁለት ከምናምን ካልሆነ በስተቀር አብዛኛው አሳይመንት ጥሩ እንትን አለው ጥሩ ትራክ ነው ብዬ ነው የምወስደው ማለት ነው። እና ከዛ ተምራችሁ እንግዲህ ዲስ ዊክ ግን ከዚህ ሳምንት ጀምረን በየሳምንቱ አሳይመንት ሪዘልቶቻችሁን ታገኛላችሁ ማለት ነው።
እና ይሄ ነው እንግዲህ ለዚህ ሳምንት ለዚህ ቨርቹዋል ዲስከሽን ብዬ ያሰብኩት ሜን አጀንዳ። የሚቀጥለው አጀንዳ እንግዲህ የእናንተ ነው የሚሆነው። ምናልባት ሶፋር እንግዲህ እንትን ይኖራችኋል፣ ዳውቶች ይኖራችኋል እዚህ ኮርስ ላይ እንግዲህ ሞጁል ዋን በጣም ብዙ ነገር ኤክስፒሪየንስ አድርጋችኋል ብዬ አስባለሁ። የካፕስቶን ፕሮጀክታችሁን እንድትጀምሩ ይጠበቃል። ሆፕፉሊ ኮርስ ሰሌክት አድርጋችኋል ብዬ አምናለሁ። እንግዲህ ካፕስቶን ፕሮጀክት ባለፈውም አዳዲሶች ስላላችሁ ነው መልሼ የምደግመው። የዚህ ኮርስ አልቲሜት ግቡ ምንድን ነው? ኢንዲፔንዳንት የሆነ ኮርስ ሼል ይከፈትላችኋል እና የመረጣችሁትን ኮርስ ዲጂታላይዝ ማድረግ ነው። በዚህ በኢንስትራክሽናል ዲዛይን ፕሪንሲፕልስ እና ሬጉሌሽንስ በዚህ ላይ የተማራችሁትን ነገር አፕላይ ታደርጋላችሁ ማለት ነው እና ኮርስ ሼል ዴቨሎፕ ታደርጋላችሁ የራሳችሁን ኮርስ ማለት ነው። እና ለዛ ኮርሱን እንግዲህ ከኮንቴንት ዲዛይን ጀምሮ እስከ መጨረሻ እስከ ዲፕሎይመንት ድረስ እዚህ ኤልኤምኤስ ላይ ልክ አሁን የምትጠቀሙበት ፕላትፎርም ኦፕኒዴክስ ኤልኤምኤስ ነው። እዛ ላይ ዲፕሎይ እንድታደርጉ ይጠበቃል ማለት ነው። አትሊስት ብሉ ፕሪንቱን ሰሚት ማድረግ ይጠበቅባቸዋል አት ኤንድ ኦፍ ዘ ዴይ ማለት ነው። ስለዚህ ኤርሊየር መጀመሪያ ያለባቸው ለምሳሌ ሞጁል ላይ የተጠቀምናቸው ብዙ ፕሪንሲፕልስ አሉ ለኢንስትራክሽናል ዲዛይነር መሰረታዊ የሆኑ ፋውንዴሽን የሆኑ ነገሮች ማለት ነው። እነሱን ተጠቅማችሁ ኮርሳችሁን ሰሌክት ያደረጋችሁትን በዛ መልክ ልታደራጁ ትችላላችሁ። ዲቴይል ፕሮምፕት እንግዲህ የመጨረሻው ካፕስቶን የሚለው ኮርስ ሼላችሁን ስክሮል አድርጋችሁ ማየት ትችላላችሁ። እዛ የራሱ የሆነ ሩብሪክስ አለው፣ እንዴት መሄድ እንዳለባችሁ ፕሮምፕት አለው፣ አሳይመንት ዲቴይል ፕሮምፕት። እሱን መሰረት አድርጋችሁ መዘጋጀትን እንግዲህ አትርሱ፣ ጎን ለጎን ማለት ነው። ቢኮዝ እንግዲህ ላስት ዴይ ላይ መሯሯጥ የለባት ጊዜም አይኖራቸውም። ቤዚካሊ እንግዲህ ኮርስ ሼሉ ያው ጊዜው አይ ቲንክ ሞጁል ቱን ጨርሰን ወደ 3 አካባቢ ልንገባ ስንል የየዩኒቨርሲቲዎቻችን ማይክሮሳይት ላይ በሰሚት ባረጋችሁት ኮርስ መሰረት ኮርስ ሼል ለሁላችሁም ኦፕን ይሆናል ከትምህርት ሚኒስቴር ብዬ አምናለሁ። እንደዛም ነው ፕሮግራሙ የሚሆነው። ከዛ በኋላ እንግዲህ እስከዛ ዲዛይን ስለምትጨርሱ ማለት ነው ከዛ ዲፕሎይመንት ትጀምራላችሁ ተብሎ ይታሰባል። ስለዚህ እሱን ለማሳሰብ ነው አጌን ማለት ነው። በተረፈ እንግዲህ ቀሪውን ሰዓት ለእናንተ ልስጥ። ጥያቄ ካላችሁ ዳውት ካላችሁ ማለት ነው ምናልባት ቅድም ባልኩትም በዲው ዴቱን ኤክስቴንድ በማድረግ እዛም ላይ የምታነሱት ነገር ካለ መድረኩ የእናንተ ነው። ኦቨር ቱ ዩ። ጥያቄ ካላችሁ ምናምን ያው እጅ ማውጣት ሊሆን ይችላል፣ ቀጥታ መግባት ትችላላችሁ። እሺ ንጉስ ቀጥል። ይሰማል ንጉስ? ይሰማል። እሺ ይሰማል። አዎ ይሰማል። ፕሊዝ። እሺ አመሰግናለሁ ዶክተር። ያው እንደዚህ በየተርሙ እንደዚህ አይነት ሚቲንጎች መኖራቸው ያው በጣም አሪፍ ነው ለኛ፣ ብዙ ነገር እናገኝበታለን። እናም በአሁኑ ሰዓት ያው ጥሩ እንትን እያደረከን ነው። ኮሜንቶቹ ምናምኑ ያው በየሰዓቱ እንትን እየተደረጉ ስለሆነ አሪፍ ነው ያለው አሁን። ምክንያቱ ያው እያሻሻልን እንሄዳለን እኛም። ሌላ ምንድነው በዚህ በአሳይመንት ዙሪያ ያው ኦልሬዲ እርግጥ እንትን ብለዋል፣ ያው ሶሉሽን አምጥተዋል። ግን ምንድነው አሁን አንዳንድ ጊዜ ቀድመ የሆነ ነገር ታዘጋጅና ከዛ ኮሜንት የምታረግበት ሰው ቀድሞ ካልሰራ ሰው ኮሜንት የምታረግበት ታጣለ። ከዛ በኋላ መለሳለህ ብለህ ታልፍና በዛው ይረሳል። እንደዛ ሳሚ ሳላረገው ስላለፈ ይመስለኛል አንዱ እኔም በዛው እንትን ሆነዋል። እንደዛ አይነት እንትኖች አሉ። ከዛ በኋላ ደግሞ በኢንተርኔት ችግር ምክንያት 2 አሳይመንቶች እኔም በዛው ተመሳሳይ አልፈውብኛል ሳሚት ሳላረግ። ይሄን ያለው ስላለፈው አሳይመንት። ሌላ ስላሁነው አሳይመንት ደግሞ እቺ መጨረሻ ላይ ያለችው ያሁኑ የኔክስት ሰንደይ እንትን ሳሚት ምናረጋት ማለት እዛ የሚለው በፕሬዘንቴሽን መልክ ነው። ከታች ደግሞ አፕሎድ አድርገኝ የሚለው በፒዲኤፍ መልክ ወርድ ምናምን የሚል አለ። እሱ ላይ የሆነ ግልጽ ብታረግልን እሺ የሚል እንትን አለኝ። አንድ እሷ
ከዛ ውጭ ያው ስለ እንትኖቹ ደግሞ አሁን ኮሜንት ስትሰጠን ደግሞ አንዳንዶቹ ምንድነው ኢንዲቴይል መሆን አለበት ምናምን የሚል አለ። ግን ምንድነው ዲቴይል እንዳናረገው እዛ ጋር 2 to 3 ፔጅ ምናምን የሚል ይገድበናል። ብዙ ጊዜ እንደዛ ነው እንትን ያሉት አብዛኛው ጊዜ እዛ ያሉት አሳይመንቶች እንደዛ ከ2 እስከ 3 ፔጅ ምናምን ይላል እና እሱ ስለሚገድበን ነው እንትን የምናሳጥረው። ለምሳሌ እኔ ዲቴይል መሆን ነበረበት ምናምን የሚል ኮሜንቶች እንትን ስላየው ነው ይሄን ያለው። ሌላውም ከዛ ሌላ ያው ስለ ኢንተርኔት ጉዳይ ያው እስካሁን የተፈታ ነገር የለም። በጣም እየተቸገርን ያለ ነው። ስቲል አሁን ለምሳሌ እኔ የሰዓታት ፓኬጅ ገዝቼ ነው እዚህ ሚቲንግ የተገኘሁትና አሁንም እንደዛ አይነት እንትኖች አሉ፣ ችግሮች አሉ። ስለዚህ ይህንንም የሚፈታበት ነገር ቢፈለግ የሚል ሀሳብ ነው ያለኝ። አመሰግናለሁ። ንጉስ ምናልባት ለሰዓትም እንዲሆን እየመለሰን ልሂድና ኦኬ በላይነሽ 1 2 3 እሺ እድል ስጥን። በላይነሽ ቀጥይ። እንደምን አመሻችሁ ሁላችሁም። ዶክተር እንዴት ነህ? ሰላም ነህ? ይሰማል አይደል? ይሰማል። ያው በዚህ እንትን ላይ ስልጠናችን ላይ ጥሩ እየሄድን ነው። ጥሩ ነው። አንተም ተጠራቅሞ ነበረን ይሄ ፊድባክ የሚሰጠው አሳይመንት ኮሬክት ተደርጎ እንዲሰጠን እንፈልግ ነበረ። እሱም በአንድ ላይ መሰጠቱ ጥሩ ነው። ግን አሁን አንተም ገልጸዋል። ፊድባክ ቶሎ ቶሎ ቢሰጥ ያለንን ምንድነው የሚለው ነገር እናያለን። ማለት እንትናችንን ኮሜንታችንን ወስደን ለቀጣይ አሻሽለን የምንሄድበት መንገድ ይፈጠራልና ወዲያው መሰጠቱ ጥሩ ነው አይነኝና ከዚህ በፊት ቆይቶ ስለነበር ነው። ሌላው ግሩፕ ሼር አድርጌያለሁ ብለዋልና ዶክተር እኔ እስካሁን ግሩፖችን አላገኘሁም እና አንድ ሰው ብቻ ነው ዋትስአፕ ላይ እኔ ግሩፕ ነሽ ሲለኝ እሺ እንጀምር ምናምን ብዬው ነበረ። ከዛ በኋላም አልተገናኘንም። እኔም አልጻፍኩለትም፣ ኮንታክት አላረኩም። ለዛ ይሆናልና ሌሎች ማን ናቸው የሚለውን አላወቅኩም። የቱ ላይ ሼር እንደተደረገ አላየሁም። እሱ ነው። ሌላ ዲስከሽን ፎረም ላይ ሐሙስ መጨረሻ ቀን ነው እና እስከ ሌሊቱ 6 ሰዓት አንቆይም። ያው እኔም ቢሮ ሆኜ ነው የምሰራው እና ብዙ ጊዜ እዛ ሆኜ ስሰራ ብዙዎቹ አይገቡም፣ አያልቅምና ኮሜንት ለመስጠት ሰው አጣለሁ። ብቻ ፊድባክ ላይ የሚያየውት አንዳንዴ አንድ ሰው ኮሜንት አድርጌ የምወጣበት ጊዜ አለና እሱን ወይ ኮሜንት መስጫው እንደ እንትን ባይወሰድ እርማት ሲሰጥ ኮሜንት ስላልተሰጠ ምናምን የሚል ስላየሁኝ ነው። እሱ ወይ በዛ መልኩ ባይታይ ማለት ኮሜንት ሰጥተን ነው ሳብሚት የምናደርገውና ኮሜንት ሳንሰጥ ደግሞ ሳብሚት ማድረግ አንችልም። እሱን እንዴት እንደምናደርግ እንጃ። ማለት ሌሎች ካልሰሩ በሌላ በየትኛውም ኮሜንት ማድረግ እንችላለን። በዛ ስራ ላይ ነው በዛን ቀን በተሰራው ስራ ላይ ነው ኮሜንት የምናደርገውና ቀድሞ ባለመሰራቱ ሰው እናጣለን። እሱ ሌላው ነው። ሌላው በቃ ንጉስ ገልጾታል። የኢንተርኔቱ ጉዳይ ያው እስካሁን እንዳልተፈታልን በራሳችን ነው የምንሯሯጠውና እስቲ እናንተም እንድትገፉበት የሚል አስተያየት ነው ያለኝ። በተረፈ ጥሩ ነው። ያው ቴንክ ዩ በላይ። እሺ አንድ ጥያቄ ልጨምርና ሪፍሌክት ላድርግ እንዳትዘጋብን ነው። ጥያቄ ያለው አለ ሌላ? እሺ ዮሐንስ ያወጣ ይሆን? ዮሐንስ ከዛ ተስፋዬ አይሰማም። ዮሐንስ ሚዩት ነህ። ዮሐንስ ድምፅ አይሰማም። እስቲ እንትና ቼክ አድርገው እስቲ ስፒከርህን። እስከዛው ተስፋዬ ብትቀጥል በኋላ። እሺ ደህና መሻችሁ። እግዚአብሔር ይመስገን። አለን። እሺ አመሰግናለሁ ዶክተር ሰለሞን ጥሩ ሀሳብን የሰጠህን።
የዴድላይን ማስተካከያ ጥሩ ነው። ምናልባት የኔ ሀሳብ ትንሽ ቀኑ አጠር ብሏል። ምናልባት ካስታወሳችሁ አንድ ወር አካባቢ በነበረን ሚቲንግ እኛ ጋር የተፈጠሩ ችግሮች ለማስታወስ ሞክሬ ነበረ። በቴሌግራም እንደዛው በዋትስአፕ ላይ ማለት ነው። እና ኖርማሊ በአስቱ ሳይድ የተፈጠረው ችግር ቀላል አልነበረም። ያው አንዳንዶች በሌላ በእናንተ አክሰስ ገብተው ኮርስ አክሰስ እንደሰሩ አይተናል። አሁን እንዲያውም ሰሞኑን ያንን የኮርስ ሊንክ እኔም አግኝቼው ትናንት ነው እንደዚህ ኮርሱን ለማግኘት ሞክሬያለሁ እና ያው ብዙ ጋፕ ፈጥሮብናል። ምናልባት ያ ፎሎ አፕ ይፈልግ ነበር ብዬ አስባለሁኝ እና ለተወሰኑ በእኛ ሳይድ ላለው ክፍተት አንዱ ትልቁ ቻሌንጅ ያ ነው። ስለዚህ ያንን ኮሬክት ቢደረግ በሰዓቱ ጥሩ ይሆን ነበረ። አሁን ግን በተስተካከለው ዴድላይን ሰፊ ነው። ኦልሞስት ዩኒት ሞጁል 1 ኦልሞስት ሁሉንም እንደማለት ነው። እንግዲህ አሁን ከበር የምናደርገው ወደ አንድ አሳይመንት ሰሚት አድርጌ ሁለተኛውን አሳይመንት ሰሚት ለማድረግ ስል ነው ብሎክ ያደረገብኝ። ስለዚህ ዘሆል ያንን የሞጁል 1 እንዳለ አሳይመንቶች መጨረስ ያስፈልገናል ማለት ነው። ስለዚህ ሰፋ ያለ ነው እና ጊዜው ትንሽ ሊሆንብን ይችላል። ዞሮ ዞሮ ግን መስተካከሉም ጥሩ ነገር ነው። የትና ያ ጥሩ ነገር ነው። በእኛ ሳይድ የነበረው ክፍተት አሁንም በኮርሱ ላይ ያለው ፕሮግረስ ጋፕ የፈጠረው ይሄ ነው። ምክንያቱ እኛ ጋርም ከነ ዶክተር መኮንን እንደውም ከበላይ ኃላፊዎች ጋር አብረን ተነጋግረናል። ያው ሰፖርት ለማድረግም አንዳንድ ነገሮችንም አውርተናል። ስለዚህ ምናልባት በቀጣይ ውጤታማ የሆነ ሂደት ይኖረናል ብዬ እገምታለሁ። ሌላ ግን ቅድም እንደተነሳው የአሳይመንቶቹ ላይ የሚሰጠው ኮመንት በተለይ ኢንስትራክሽን ፎሎ የምናደርግ ከሆነ ለምሳሌ ፔጅ ሊሚት መጠበቅ ካለብን ቅድምም ንጉስ ሲገልጸው ሰምቻለሁኝ። ሀሳባችን ሊሚት ያደርገዋል። ያው ዞሮ እንትኑን መጠበቅ አለብን እና እኔ አየሁት ኢሚዲየትሊ የኮርስ አክሰሱን ሳገኝ የነበሩትን አንዳንድ ነገሮች ወደኋላ ማየት ነበር የሞከርኩት እና አንድ ፊድባክ አገኘሁኝ ባለፈው ሰሚት ባደረግኳት አንድ አሳይመንት ላይ እና እሱ ላይ ያለውም እንትን ክሊር መሆን አለበት። ለምሳሌ ፔጅ ሊሚት እስካለ ድረስ ብዙ መጽሐፍ ማይጠበቅብንም የፕላጃሪዝንም ሌሎች ኢሹዎችንም ሲሪየስሊ ኮንሲደር ማድረግ ይኖርብን ይችላል እና ያ ፔጅ ሊሚቱን ማለፍ ስለማንችልም ነው እንጂ ሰፋ ማድረግ የምንችልባቸው ሁኔታዎች ይኖራሉ። በተረፈ ግን ኮንቲኒየስ የሆነ ፎሎ አፕ ፊድባኩ ወሳኝ ነገር ነው። ብዙ ጊዜ ብለነዋል። ኮርሱ በጣም ሰፊ ነው፣ ብዙ ታይም የሚወስድ ነው። የኮኔክሽን ቻለንጁም እንዳለ ነው እና እነኝህንም አይነት ሁኔታዎች ኮንሲደር ያደረገ ሁኔታ መታየት ነበረበት። በተለይ እኛ ሳይድ ያልነው በአክቹዋሊ እኛ በደንብ ተወያይተናል። ኢቭን አንድ ወር ኤክስቴንድ የሚደረግበትን ሀሳብ ውስጥ ነበረ እንትን ያለው። ምናልባት ዶክተር መኮንን ከአንተ ጋር በደንብ አልተወያያችሁ ሊሆን ይችላል እንጂ የአንድ ወር ጋፕ ተፈጥሯል እኛ ጋር በነበረው ክስተት ለተወሰኑ። አክቹዋሊ አሁንም ደግሞ ስንገባ ያለው ሊንክ የዲፌንስ ዩኒቨርሲቲ ሊንክ በፊት የነበረው የኮርስ ሊንክ የዩኒቨርሲቲውን እንትን ያሳያል አስቱ ምናምን ይላል ለምሳሌ በፊት የነበረ። አሁን ደግሞ ያኛውን ነው ሊንኩ የሚያሳየው እና እሱንም ግልጽ መሆን ያለበት በኋላ ጋፕ ተፈጥሮ ከዚህ በፊት አንድ ሁለቴ እንትን አድርገናል። የሊንክ ማስተያየቆች ተደርገዋል። እንዲያው ካስታወሳችሁ እኔም ሁለቴ የኮርስ ትሩድ እንደዚህ ገጥሞኛል እና አሁን የምንጠቀምበት ሊንክ ሪሊ ያስኬድናል ወይ በኋላስ ድጋሚ ወደኋላ እንዳይወስደንና ክፍተት እንዳይፈጠርም የምንጠቀመውን ሊንክ ትክክለኛ ሊንክ አፕዴት ብንደረግ በተለይ በእናንተ በኩል አፕዴት ብንደረግ ኮንቲኒየስሊ እንዲህ አይነት ጋፕ ተፈጠረ ስንል ኢሚዲየትሊ በዚህኛው ሊንክ ተጠቀሙ ወይ እንዲህ አይነት አማራጮች ውሰዱ የሚል ኢሚዲየት የሆነ ሶሉሽን ቢኖር መልካም ይሆናል። አመሰግናለሁ። ቴንክ ዩ ተስፋዬ። የዮሐንስ ምናልባት እንትን ሰርቶልህ ከሆነ ያንተን የምንጨምርና ከዛ እንዳይበዛብኝ ሪፍሌክት አደርጋለሁ። ዮሐንስ ይሰማ ይሆን? ይሰማኛል። ኦኬ አሁን ይሰማል። እስቲ ቀጥል። ይሰማል። ዮሐንስ ቀጥል ፕሊዝ።
እሺ እንትን ጥሩ ነው። ይህን በየጊዜው ቶሎ እንደዚህ ማድረጋችን በጣም ጥሩ ነው። ለስራችንም ቆንጆ ነው። ግን ያው ትንሽ ወደኋላ የቀረን አለንና አሁን ራሱ ጁን 28 የሚገባው አሳይመንት ተዘግተዋል እና እቺ አሁን እስከ ሮብ ድረስ ያልናት ኤክስቴንሽን ታይም ትንሽ ወደ አርብ ጠጋ ብትልልን ምናልባት የሚቻል ከሆነ ይህንን ሀሳብ አለኝ። ሌላው ይሄ ኮመንት ማለት ኮመንቷ ደግሞ አክቹዋሊ አሁን እኔ ቴክስት ኤዲት ላይ የጻፍኩ ነው። ቶሎ ለመድረስ ብዬ ለብቻ አዘጋጅቻለሁ። ኮፒ ፔስት እያልኩ ልሞላ ነው። አሁን ለእሁድ የሚገባ አለ መሰለኝ አንድ አሳይመንት አለ ከሞጁል 2 መሰለኝ እና እሱን እንትን እያደረኩ ነው። በተቻለ መጠን ይህንንም ኮፓፕ ለማድረግ ከዛ ወደኋላም ሂደን ስለምንሰራ እስከ አርብ ድረስ ቢሆንና ከዛ ኮመንት ደግሞ ለኮመንት የሆነ ስኬጁል ብንይዝ እርስ በርሳችን ወይ ሮብ ብናረግ ወይ ማክሰኞ ማታ ለሁሉም አሳይመንቶች አቴ ታይም ሁላችንም ኮመንት ብንቀባበል የሚል ሀሳብ አለ። እነዚህ ናቸው። እሺ ቴንክ ዩ ዮሐንስ፣ ሁላችሁንም አመሰግናለሁ። እንግዲህ የተነሱ ጥያቄዎች ጥሩ ናቸው ሁሉ። እንግዲህ ለመመለስ እስቲ ልሞክር። ለምሳሌ ንጉስ ያነሳቸውም ምናልባት ከንጉስም በላይነሽም ያነሳቸዋቸው የኢንተርኔት ጥያቄ አለ። አንድ ላይ ስለሆኑ እየመለስኩ ያው እንደ መከላከያ ዩኒቨርሲቲ ነው እኔ እንግዲህ እነዚህ ልመልስ የምችለው። ማለት የኛን ኤቪፒ ዶክተር ተስፋዬ ጋር አውርተናል። ፓኬጅ በሲማችሁ ላይ መሙላቱን በቃ እሱ ላይ ነው ተስማምተን የነበረው። እንግዲህ አሁን እንደምታውቁት ነገ ግራጁዌሽን ስለሆነ በግራጁዌሽን ምክንያት በጣም ቢዚ ነው፣ ግቢ በጣም ታይት ናቸው። ምናልባት ኔክስት ዊክ ላይ ደግሜ ማስታወስ እና እንዴት ያው በጀትም ተዘግቷል እንደምታውቁት እና እንዴት ኤክስኪዩት እንደሚሆን በአዲሱ በጀት ላይ ማስታወስ እንደገና ይጠበቅብን ይሆናል። ግን እንደ መፍትሄ የተያዘው እንደ መከላከያ ዩኒቨርሲቲ ኢንተርኔትን ስልክ ላይ መሙላት አትሊስት የ2 ወር የ3 ወር እንደዚህ ነገር ማለት ነው። እንደዛ ነው የተነጋገርነው። እንደ አስቱ ግን እንዴት እንደሚሆን አላውቅም። ያው አንስታችሁታል። ለዶክተር መኮንንም አውርተናል። ባይዘው ይህንን እኛ ጋር ወይ አውቱን ልካም ፓኬጅን ሲም ላይ መሙላት እንደ ወይ አውት ቢሆን አትሊስት ያው እንግዲህ ከበጀትም አንጻር በጣም ቀላል ይመስለኛል። እሱንም ኮንሲደር እንደሚያደርግ ከዶክተር መኮንን ጋር አውርተናል። ግን እዛ ላሉት ለሚመለከታቸው ያሳውቃል ፕሮፐር ቻናሉን ጠብቆ ብዬ አስባለሁ። ይህንም በዚህ ልመልስና ከግርማ ማን ንጉስ ያነሳው አሳይመንት ቱቢ ላይ ያው ሁላችሁም ክሊር እንድትሆኑ ማለት ነው። ፕሮምቱ ልክ ነው እንደዛ ነው የሚለው ግን በተመሳሳይ ልክ በፊት ፕሬዘንቴሽን አያስፈልግም ቤዚካሊ። ግን በፕሬዘንቴሽን መልክ ናሬት አድርጋችሁ ቪዲዮን ሰሚት ማድረግ ትችላላችሁ። ባይዘወይ ከ3 እስከ 5 ሚኒት ማለት እንግዲህ አሳይመንቱን በደንብ አይታችሁት ከሆነ እያወራን ያለ ነው አሁን ስለ ሞጁል 2 ዩኒት 2 ሁለተኛው አሳይመንት ሁለተኛው ኢንዲቪጁዋል አሳይመንት ነውና የአሳይመንቱ ታይትል ምናልባት ሼር ላድርጋችሁ እንግዲህ ሁላችሁም እንትን እንዲኖራችሁ። አይ ቲንክ ይታያችሁ ከሆነ ይታያል አንዳችሁ ይታያል አይደል? እና ሞጁል 2 ዩኒት 2 ሁለተኛው አሳይመንት የኢምፓቲ ቻሌንጅ አሳይመንት እና እንግዲህ አንዛይቲን ሬዲዩስ ማድረግ ነው። የዩዲኤል ፕሪንሲፕልን በመጠቀም የሆነ አሳይመንት አለ ከስር። ይሄ ነው ፕሮምፕቱ። እንግዲህ የአሳይመንት ኦቨርቪው ያለ ታነብታላችሁ እናንተ። ኦብጀክቲቭ ግን ምንድነው? እዚህ ከታች የተሰጠ እዚህ ለርነር አናሊሲስ አሳይመንት ይባላል። የአሪዞና ዩኒቨርሲቲ አሳይመንት ነው ለሆነ ኮርስ የተሰጠ ለማኔጅመንት ምናምን። ያው ይሄ ክሊክ ስታደርጉ የኮርሱን ታገኙታላችሁ። በጣም አጭር አሳይመንት ናት፣ ዲዛይን የተደረገች አሳይመንት ናት ለማኔጅመንት ኮርስ ማለት ነው። አሳይመንቱን ተነስታችሁ ያንን አሳይመንት የራሱ የሆነ የአንዛይቲ
ቻሌንጅ አለው ስቱደንት ላይ የሚፈጥረው አንዛይቲ ያለው እና እናንተ አሁን ያንን የኤምፓቲ ቻሌንጅ በዩዲኤል አለ እዚህ ሁለተኛ ላይ ታሻ ዩዲኤል ጋይድላይን አለ። ያው ኮርስ ኮንቴንቱንም ስለምታነቡት ስለምታዩት በዛ ፕሪንሲፕል መሰረት ሪዲዛይን ማድረግ ኢቫሉዌት ማድረግ ሪቪው ማድረግ አሳይመንቱን እንደዛ ነው ሀሳቡ ማለት ነው። እና ያንን እንግዲህ ናሬት ስታደርጉ በፒዲኤፍ ሌቭል ዴቨሎፕ ልታደርጉ የሆነ ናሬት አድርጋችሁ ሀሳባችሁን በሆነ ዶክመንት ዴቨሎፕ ልታደርጉ ትችላላችሁ። ወይም የሆነ ቪዲዮ ፕሬዘንት ማድረግ ከፈልጋ እነዚህ በሙሉ ኦፕሽኖች ናቸው። ክሬት የምታደርጉት ፕሬዘንቴሽን ከሆነ ኢት ኩድ ቢ በቪዲዮ ሊሆን ይችላል ኦር ሳምቲንግ ማለት ነው። ኤንድ ደግሞ ናሬት አድርጋችሁ ሀሳባችሁን በፒዲኤፍም አድርጋችሁ ሰሚት ማድረግ ትችላላችሁ። እዚች ጋር ኮርስ ማለት ሩብሪክስ ሁልጊዜ በጣም ኢምፖርታንት ነው። አሳይመንት ስትሰሩ ሩብሪክሶቻቸውን እዩ። የተቀመጡ ክራይቴሪያዎች ምንድን ናቸው? ዋት ኤክስፔክትድ አቺቭመንት ማለት ኤክስፔክት የሚደረግባችሁ ምንድን ነው የሚለውን የያዙ ነገሮች ናቸው። ስለዚህ በተጨማሪም ማለት ነው ለምሳሌ ናሬት ስታደርጉ የምትጠቀሟቸው ሪፈራንሶች ምናምኖች ካሉ ያው የተለመደውን የፔ ስታይል ምናምን እንደዚህ አይነት ነገሮች ይኖራቸዋል ማለት ነው። ፕሬዘንቴሽንም ከሆነ እንደዛው እና ኢቫሉዌት ስናደርግ እነዚህ ነገሮች እናያቸዋለን በደንብ ማለት ነው እንደ ክራይቴሪያ ምናልባት ግልጽ ሆኜ ከሆነ ማለት ነው። ይህን ብዬ እንግዲህ ከሰዓት አንጻር ወደ ዲቴይል የምትለዋ ሁለት ጊዜ ስለተነሳች የስ እንግዲህ የፔጅ ሊሚት አለ። ያው ኢንስትራክሽኑም 1-2 እንደየ አሳይመንታቸው እንደዚህ አይነት 2 ፔጅ 3 ፔጅ ኢቨን ወርድስ አሉት። አይታችሁት ከሆነ ይሄን ያህል ወርድ የሚልም አልፎ አልፎ ይሄ እንዳለ ነው። ምንም ከሱ 5 ፔጅ 10 ፔጅ እንድጽፉ አይደለም የሚፈለገው። እቺ ዲቴይል የምትለዋ ምናልባት ወርዲንጓን ወደፊት ልንቀይራት እንችል ይሆናል። ዲቴይል ሴንስ ሰብስታንሱ ማለት ነው። የአሳይመንቱ ላይ እንግዲህ ሀሳባችሁን ናሬት ስታደርጉ የአሳይመንቱ ሰብስታንስ እሱ ላይ ነው ችግር ያለው ለማለት ነው ቤዚካሊ እንጂ ኤክስቴንድድ የሆነ ፔጅ እንድትጽፉ አይደለም። ምናልባት ግልጽ ሆኜ ከሆነ ማለት ነው። እንግዲህ ወደፊት ይችኛዋን ፓርት ትንሽ ዘርዘር አድርገን ኮመንት የምንሰጥ ሊሆን ይችላል እንግዲህ ካሚንግ አሳይመንቶችን ማለት ነው። ግን ከዛ አንጻር ብታዩት ነው የምለው። ግሩፕ በላይነሽ ያነሳሽው እቺ የግሩፕ ሼር አድርጌ ነበር። አሁን ዛሬ ልክ እያነሳሽ ቅድም ጥያቄውን መልሼም ሼር አድርጌ ያለሁ። ምናልባት እሷንም ዲስፕሌይ ላድርግላችሁ። ያው ኮርሱንም እየጀመራችሁ ያላችሁ ስላላችሁ ግሩፕ አለ። ይሄ ግሩፕ የሚያስፈልጋችሁ ለየትኛው አሳይመንት ነው? ለዩኒት 1 ላይ የግሩፕ አሳይመንት አላችሁ እና እሷን ግሩፕ አሳይመንት በግሩፕ መስረታችሁ በጣም ኢምፖርታንት ስለሆነ ነው። ዋትሳፕ ወይ የተወሰነ ሚዲየም ኦፍ እንትን መጠቀም ትችላላችሁ። ግን እነዚህም ይታያችኋል። ግሩፕ 4 ግሩፖች አሉ። እንግዲህ 20 ሰው ነው ያለው 5 ግሩፕ ማለት ነው። እዚህ ጋር ይታያችሁ ይሆን ሼር ያደረኩት መልሼም ሼር አድርጌዋለሁ። ስለዚህ ግሩፓችሁን መሰረት አድርጋችሁ ኮሚኒኬት አድርጋችሁ ልክ እንደዚህ በጎግል ሚት ሊሆን ይችላል ምናምን ተነጋግራችሁ በፕሮምፕት መሰረት እነዚህ 5 ሰዎች የየራሳቸው የሆነ አሳይመንት ነው ሰሚት የምታደርጉት። ባይ ዘ ዌይ ያው ኢንስትራክሽን አይታችሁት ከሆነ ሊንክ ነው ሰሚት የምታደርጉት ጉግል ዶክ ላይ አሳይመንታችሁን ዴቨሎፕ አድርጋችሁ ሊንኩን ነው የምትልኩልን። በሩብሪክሱ መሰረት እናያለን ማለት ነው። ግን ይሄንን ኢንተራክሽን መፍጠር መቻል አለባችሁ። እንግዲህ ዋትሳፕ ነው በላይ እንሻልሹ ሌሎቻቸውም በፈለጋችሁት ሚዲየም ኢንተራክሽኑን ፈጥራችሁ አንድ አይነት የግሩፕ ስራ እንድትሰሩ ይፈልጋል ማለት ነው። እሱ በጣም ኢምፖርታንት ነው። እንግዲህ ግልጽ ሆኜ ከሆነ በላይነሽ ሁላችሁ የሚመለከት ጥያቄ ስለሆነ ሌላኛው አንድ ጥሩ ነገር ያነሳሽው ስለ ባለፈው አብራርቻታለሁ። ይህችን ነገር ኮንፊውዝድ እንዳትሆኑ አሁንም ማለት ነው መልሼ ላሳስባችሁ የምፈልገው ነገር ሐሙስ ሌሎች ላይ ኮመንት እንድታደርጉ አይጠበቅም። ካለ ኮመንት የምታደርጓቸው ስፔስ ተደርገው ዲስከሽን ፎረሙ ላይ ሌሎች እንደናንተ ሐሙስ ቀን ሐሙስ ኢኒሼት ማድረግ ከሁላችሁም ይጠበቃል። ሁላችሁም ሼር ማድረግ አለባችሁ ሐሙስ ቤዚካሊ። ግን አሳይመንታችሁን ሆልድ አድርጋችሁ እናንተ ሐሙስ ሼር አድርጉት። ሌላው ሰው እናንተ ላይ ሬዞኔት ኮሜንት ሊያደርግ ይችላል። እናንተም ደግሞ እስከ እሑድ ድረስ ጠብቃችሁ ሆፕፉሊ 2 ሰው እንግዲህ 20 ሰው ስላለን እዚህ
አታጡም ብዬ አስባለሁ። የግድ ዲስከሽን ፎረሙ ላይ አሳይመንታችሁን ፖስት ስታደርጉ አሴም ታይም ቦክሱ ላይ ሄዳችሁ ሰሚት ማድረግ አይጠበቅባችሁም። ቦክሱ ላይ ሰሚት ለማድረግ አትሊስት 2 ሰው ላይ ሪዞኔት እንደየ አሳይመንቱ ሞጁል 1 ላይ ታችሁ ከሆነ 3 ሚል አለ እንደ አሳይመንቱ ፕሮምፕት እነዛን ሰዎች ኮመንት ማድረግ መቻል አለባችሁ። ከዛ በኋላ ሰሚት የምታደርጉት የስ ግን እስከ እሑድ ድረስ መጠበቅ ይካን ሆልድ አድርጋችሁ መጠበቅ ትችላላችሁ ማለት ነው። የግድ ዲስከሽን ፎረም ላይ ፖስት ስታደርጉ እዚህ ቦክስ ላይ መታችሁ ፖስት አድርጋችሁ ሰሚት ማድረግ አይጠበቅባችሁ። ያንን ለማድረግ ቱጌዘር ሰሚት ስለምታደርጉ ከኔምስ ኦፍ የኢንዲቪጁዋሎችን ስም ጠቅሳችሁ ሰሚት ማድረግ ስላለባችሁ ማለት ነው። ስለዚህ በዚህ ብትይዙት ማለት ነው። ሐሙስ ግን ሁላችሁም እንደ መርህ መውሰድ ያለባችሁ you are expected to initiate the discussion ማለት ነው። ዲስከሽናችሁ ኢኒሺየት ማድረግ መቻል አለባችሁ። እንግዲህ ዲስከሽን ፎረምን በተመለከተ ማለት ነው። እሺ፣ ስለዚህ በላነሽ ሁላችሁም ግልጽ ይሆንላችኋል ብዬ አስባለሁ። ሌላው እንግዲህ ተስፋ ያነሳው ፕሮብለሙን በደንብ አውርተናል ከዶክተር መኮንን ጋር። ምንድነው አሁን እየተጠቀማችሁት ያለው የኛን ኮርስ ማይክሮሳይት ነው። በየዩኒቨርሲቲው ማይክሮሳይቶች አሉ። እንግዲህ ከሴንትራሊ ከኢሼ ነው እንትን የሚያደርጉት፣ ግን የየዩኒቨርሲቲው ማይክሮሳይት አለ። ባይዘዌ ማይክሮሳይቱ ያው ሊንኩ ለምሳሌ የመከላከያ ዩኒቨርሲቲ ኮርስ .etdu.edu.et ነው እንትኑ ኤክስቴንሽን አይታችሁ ከሆነ ሊንኩ ማለት ነው። የአስቱ ደግሞ እንግዲህ አስቱ የሚል ኮንቴንት ይኖረዋል ማለት ነው። ሰምዌር ኮርስ .astu.edu.et ሊሆን ይችላል ብዬ አስባለሁ፣ እርግጠኛ ባልሆንም። ግን ምንድነው አሁን በዚህኛው ኮሆርት ሁሉም ዩኒቨርሲቲ አይደለም ይሄ ኮርስ ሼል ማይክሮሳይታቸው ላይ ዲፕሎይ የተደረገው እና ውስን ናቸው። አይ ቲንክ ካልሳሳት 10 ምናምን ወይ ከ20 የሚበልጡ ምንም 20 የሚደርሱም አይመስለኝም አይ ቲንክ ባለኝ ኢንፎርሜሽን እና በጣም ውስን ኮሆርቶች ናቸው ያሉት። ስለዚህ በየኮሆርቱ በተፈቀደላቸው ማይክሮሳይት ላይ ቅርብ ያሉ ዩኒቨርሲቲዎችን ጆይን እያደረጉ ነው ኮሆርቱን የፈጠሩት ማለት ነው። ለምሳሌ እዚህ ኮሆርት ላይ ከ3 ዩኒቨርሲቲ ያለና 3ቱም ዩኒቨርሲቲ የሚጠቀሙት የመከላከያ ዩኒቨርሲቲ ማይክሮሳይት ነው እና ይህ ኢንፎርሜሽን ጋፕ ስለነበር ነው እንግዲህ ይህን ያህል ጊዜ ሚስ ያደረጋችሁት ማለት ነው። እሱን እኔም አንደርስታንድ ያደረኩት ሱን ቬሪ ሱን ባለፈው ከዶክተር መኮንን ጋር ስናወራ እና ሀፕን ያደርጋል። ስለዚህ አሁን ባልነው መንገድ እንፈተዋለን ብዬ አስባለሁ። ፎር ፊውቸር ምንም የሚፈጥረው ችግር የለም። እናንተ አሁን ይህን ኮርስ እዚህ ኮርስ ማይክሮሳይት ላይ አሳይንድ ሆናችሁ እየሰራችሁት እንዳለ ትምህርት ሚኒስቴር ያውቃል። ሰርቲፊኬታችሁንም ኢሹ የሚያደርገው እሱ ነው። ስለዚህ እዚህ ማይክሮሳይት ላይ ሁላችሁም ፐርፎርም አድርጋችሁ የጨረሳችሁ መሆኑ ይታወቃል። በኋላ ግን ኮርስ ሼሉ ሲፈጠርላችሁ ማለት ነው። ኮርስ ሼል ስትፈጥሩ በየዩኒቨርሲቲዎቻችሁ ማይክሮሳይት ነው። ለምሳሌ አስቱ ላይ የባዮሎጂ ወይ ዋሬቨር ለምሳሌ የኢንጂነሪንግ ኮርስ ከሆነ የሆነ ኮርስ ብቻ የመረጣችሁትን ያ ኮርስ ማይክሮሳይታችሁ ላይ ለምሳሌ አስቱ ኮርስ .astu ተብሎ ሊመጣ እዛ ኮርስ በፊት የለመዳችሁት ኮርስ ሌሎች ኮርሶች ኦፕሬክስ ላይ ወስዳችኋል ብዬ አምናለሁ እና ለዛ የወሰዳችሁበት ሼል ላይ የእናንተም ኮርስ ሼል ክሬት ይደረግላችሁ እዛ ላይ ነው ዴቨሎፕ የምታደርጉት ማለት ነው። ኤንድ ሆፕፉሊ እኛም አክሰሱ ይኖረናል እሱን ለማየት ማለት ነው። እንደ ፋሲሊቴት የምናደርግ ፋሲሊቴተሮች ያው ማየት ስላለብን ኢቫሉዌት ማድረግ ስላለብን ኮርስ ሼሎቻችሁን አክሰስ እናደርጋለን ብዬ አምናለሁ እና አክሰስ ስናደርግ እኔ ለምሳሌ የእናንተ ማይክሮሳይት አክሰስ አደርጋለሁ እንደ ፋሲሊቴተር ያንን ፕሪቪሌጅ ይሰጡኛል ማለት ነው። አይ ካን ሞኒተር ኢቫሉዌት ማድረግ ይቻላል ማለት ነው እንዴት እየሄዳችሁ እንዳለ። በዛ መልኩ ነው የሚቀጥለው። ችግር የሚፈጠር አይመስለኝም። እንግዲህ ኮርሱ ኬስኬድድ የሚሆነው ፎር ዘ ፈርስት ታይም ነው እንግዲህ እንደ ሀገር ማለት ነው እና ችግሮች አጋጥሞ ማለት ላይሆን ይችላል። 100% ፐርፌክት ላይሆን ይችላል። ችግር ሊኖር ይችላል። ግን ካነሳው አንጻር ይህ ችግር አይኖረውም። በዚሁ መልክ ይቀጥላል ብዬ ነው የማስበው። እንግዲህ ግልጽ ሆኜ ከሆነ ሌላው ያነሳው ነገር ቀኗ ምናልባት ዮሐንስም አንስታል ደግመ እንደዚህ እናድርግ። እኔ ጫናው እናንተ ጋር እንዳይሆን ብዬ አስባለሁ። ሌተስ ኤክስቴንድ አንቲል ሰንዴይ ማለት ነው። ሰንዴይ ማለት የዚህኛውንም ሳምንት የአምስተኛውንም ሳምንት አሳይመንት ሰሚት ማድረግ ይጠበቅባቸዋልና እንግዲህ
በርደኑ እናንተ ጋር ነው የሚሆነው። ቀኑን ባሳጠቅን ቁጥር እናንተም ራሽ አድርጋችሁ ቶሎ ሰሚት ታደርጋላችሁ የሚል እሳቤ ስላለ ነው። ቤዚካሊ ከነ ዶክተር ስትምህርት ሚኒስቴር ካሉት ጋር ከነ ዶክተር ሙሉ ነገር ከእነሱ ጋር አወራለሁኝ። ግን እስከ 12 ድረስ ኤክስቴንድ እናደርገው፣ እንደዛ ያዙት እስከ ሰንደይ ድረስ። እስከ አርብ ነበር ዮሐንስ ሰጀስት ያደረገው። ሌትስ ሜክ ኢት ኦን ሰንደይ ይሁንና በቃ ይሄ ሳምንት የተሰፋ የሚቀጥለው ሳምንት ጁላይ 12 የመጨረሻ ይሁን ማለት ነው። እና ሞጁል ዋንን ጠቅላችሁ እዚህ ላይ ያለውን ይሄ ለሁላችሁም ማለት ነው። ቤዚካሊ እንደዛ በሚለው እናሻሽለውና ኤንድ አልቶክቱ ዶክተር ሙሉ ነገር አወራለሁ። ሴንትራሊ እሱ ኮርኔት ስለሚያደርግ ለእሱ እናሳውቅና ኤክስቴንድ አድርገን እንቀጥላለን ማለት ነው። በዚህ እናያዘው፣ በዚህ ብናሻሽለው። ምናልባት የረሳሁት ነገር ከሌለ እንግዲህ የረሳሁት ያለ አይመስለኝም። ኮንቲኒስሊ እንግዲህ ኢንጌጅ ብናደርግ ብላችኋል። እናደርጋለን ብዬ አምናለሁ። እንግዲህ አሁን ገና ሁለተኛችን ነው። ቢትዊንም ማድረግ ነበረብን ብዬ አምናለሁ። ኢንቢትዊንም እናደርጋለን ብዬ አስባለሁ። አሁን ፍሪኩዌንት እናደርገዋለን። አሳይመንቶቻችሁንም ዶክ እደውልልሃለሁ አንድ ጊዜ ኦንላይን ስላለው ያለው ቅርታ እና በየሳምንቱ ኢቫሉዌት ይደረጋል አሳይመንታችሁ። እሱን እናስተካክላለን። ኢንጌጅመንታችንን ምናልባት በየሳምንቱም ባይሆን አትሊስት በ15 ቀን አንዴ ወይ በ3 ሳምንት አንድ ጊዜ እንደዚሁ ቨርቹዋል ሚቲንግ ይኖረናል። ሌሎቹንም ፕላትፎርም ግን እንጠቀም። ዋትሳፕ አለ፣ ኢሜይልም አለ። እዛ ላይ በስልክም ባይዘው መደወል ትችላላችሁ። አንዳንዶቻችሁ እየደወላችሁ ነው። ኢንዲቪጁዋሊ እንትን ካለ ፊዚካሊም ደግሞ የምንገናኝ ፊዚካሊ እንገናኛለን። በተረፈ ግን እቺ ቨርቹዋል አንድ ፕላትፎርም ላይ ሁላችንም ደግሞ ዲስከስ የምናደርግበትን በዚህ መልክ እናስኬደዋለን። ወይ በ15 ቀን ከተቻለ በ20 ቀን አንድ ቀን እናደርገዋለን ማለት ነው። በጣም ነው የማመሰግናችሁ። እንግዲህ የተለየ ጥያቄ ከሌለ ኦልሞስት ወደ 50 ምናምን ደቂቃ አብልተናል። ይበቃል። ታንኪዩ። በጣም አመሰግናለሁ ሁላችሁም። ታንኪዩ በጣም ደህና አምሹ። መልካም አዳር። በርቱ። ቻው።